ይህ በ1940ዎቹ እግረኞችን ከግጭት ለመታደግ የታሰበ ቴክኖሎጂ ነበረ። ዛሬማ እግረኞችን ከተሽከርካሪ ንክኪ ነፃ ማድረግ ዋነኛው ተመራጭ መፍትሄ ሆኗል። በአሁኑ ሰዓት ዋነኛውና የመጀመሪያው ትኩረታችን የትራፊክ ደህንነትን ማረጋገጥ ነው። በአማካይ በቀን አንድ ሰው በተሽከርካሪ አደጋ ህይወቱ በሚያልፍባት በአዲስ አበባ የትራፊክ ፍሰቱ በእጅጉ በሚታወቅባት በአዲስ አበባ አዳዲስ የሚታደጓት ከሰለጠነው ዓለም ጋር የሚያተካክሏት መፍትሄዎች እየታዩባት ነው። ይህ አዲሱ የ4 ኪሎ የአንደርፓስ ወይም የውስጥ ለውስጥ የእግረኞች መተላለፊያ ነው። ይህ አንደርፓስ ወይም የውስጥ ለውስጥ መተላለፊያ ከመንገደኝነት አኳያ የሚያበረክተውን ፋይዳ የመንገድ ተጠቃሚዎች ምን ይላሉ? ምንድነው በፊት የነበረው በጣም አድካሚ ነው። ደረጃዎቹን ቆጥሮ ወደ ላይ መውጣት አለበት፣ እንደገና መውረድ አለ። ያ ራሱ ምንድነው ብዙ ሰዎች በዛ እንዳይጠቀሙና ልክ ባልተፈቀደበት መንገድ ላይ እንዳያልፉ የግዴታ የሚያስገድድበት ነበር። አሁኑ ግን ከታች በመሆኑ ሁሉም ሰው ያንን በውስጥ በኩል እንዲነሳሳ ያደርገዋልና ለፍሰትም በጣም ጥሩ ነው። ለከተማ ውበትም በጣም ቆንጆ ነው የተሰራው። በሌላ ቦታም እንደዚሁ ቢስፋፋ በጣም ጥሩ የሆነ ፍሰትን የሚያቀላጥፍ ለሰዎችም በቀላሉ እንዲያልፉ የሚያደርጋቸው ለደካማውም በቀላሉ ተራምዶ እንዲሄድ የሚያደርገው ስለሆነ ጥሩ ነው የሚለተን አለ። በምንሻገርበት ሰዓት ምቹ አልነበረም። ከመኪና ጋር ያለንን ነገር እንድንቀንስ ያደርጋል። ታክሲ ተጠቃሚ መንገድ ላይ አስፋልት ላይ ይሄዳል፣ እግረኛ ደግሞ በዚህ በድልድዩ ስር እንዲሄድ አድርጎናልና በጣም አሪፍ ነው። በፊት በቃ ብዙ መኪኖች ስለነበሩ እየፈራን ምናምን ነበር የምንሻገረው። አሁን ግን በነፃነት ነው የምንሻገረው። ሁሉ ጊዜ የምናስተውለው ዜብራ ቀለም የለውም እንላለን፣ የእግረኛ መንገድ ምቹ አይደለም እንላለን። አሁን ላይ ግን ከምንመለከታቸው ከአብዛኞቹ ቦታዎች ስንመለከት የ4 ኪሎ የተሻለ ነው። የፍሰቱ ሁኔታ በእግረኛ ምክንያት ያሉ የፍሰቱ ሁኔታና የአደጋ ስጋቶች ከፍተኛ ነበሩ። አሁን ግን ያለው ለውጥ ከፍተኛ ለውጥ ነው። ምክንያቱም አንደኛ ዘመናዊነት ነው። በዋሻ ውስጥ ምንም ሳይታወቅ ነው መንገዱን አቋርጠው ወደ ዋናው መንገድ የሚመጡት። ለአካል ጉዳተኞች፣ ለህፃናት፣ ለአዛውንቶች፣ ለአቅመ ደካሞችም ምቹ በሆነ በሊፍት አጠቃቀም መንገዱ የሚያቋርጡበት ሁኔታ ነው ያለው። ይሄ ስራ መጀመሩን አላወኩም። ዝም ብዬ ነው እኔ እንደ ድሮ መስሎኝ ዝም ብዬ ተጓዝኩት። በግንዛቤም ቅጣትም እያካሄድን ያለ ነው። በቀን ጠዋትም ማታም በደንብ አድርገን በተለይ ሰው የሚዘዋወርበት አካባቢ ላይ እያስተባበረንም ቅጣትም እየወሰድን ያለ ነው። እዚህ አካባቢው የሚታወቀው ሞር ትምህርት ቤት ዩኒቨርሲቲ እንደመሆኑ መጠን ተማሪዎች አሉ። ያንን አዌር እያደረግን ማህበረሰብ አገልግሎትን የመስጠት ነገር ነው። ከገንዘብ ጋር የተያዘ ስለሆነ ረጅሙን ማለት ነው። ከቅጣቱ የበለጠ ይሄኛው ነገር አለ። አሁን ግን እያጠነከረን እነሱ ላይም እርምጃ እየወሰድን ያለንበት አለ። በፊት ሊፍት አልነበረም፣ አሁን ሊፍት አለ። ሊፍት ስንጠቀም ለአቅመ ደካማዎች፣ ለአባቶች፣ ለእናቶች ሆኖም ደግሞ ለአካል ጉዳተኞች እንዲጠቀም ተደርጎ ስለተሰራ በጣም የሚመች ሁኔታ ነው ያለው። በጣም ከሚባለው በላይ ለሴቶች በተለይ በጣም ጠቀሜታ አለው። እኔ ለምሳሌ ስራዬ አምሽቼ ነው የምወጣው እና አምሽቼ በመውጣበት ጊዜ ይሄ ነገር ሳይሰራ በፊት በዛ ድልድይ ነበርና በዛ በድልድዩ ነበረ ማልፈውና እሱ ነገር ምንድነው ጾታዊ ትንኮሳን ያመጣብን ነበረ። ሲቀጥል ደግሞ ለሌባም የተጋለጠ ቦታ ነበረ። እንደገና ደግሞ ገጽታው ለእይታ ምቹ አልነበረም፣ ጥሩ አልነበረም። የኛ አባሎች ከማስተናበር የትራፊክ ማስተናበር በጣም በከፍተኛ ሁኔታ የቀነሰበት ሁኔታ አለ። ሌሎች መደበኛው ቁጥጥሮች ነው የምታደርገው። የደንብ መተላለፍ ጥሰቶች ካሉ አካባቢው ላይ አላስፈላጊ የደንብ ጥሰቶች እንዳይከሰቱ። ቦታው ላይ ደግሞ እንደምታየው ከፍተኛ የቪአይፒ ኤሪያ ነው። ያ ቪአይፒ ኤሪያ ብዙ የምናስተናግድበት ቦታ ስለሆነ ሙሉ ስራችንን ወደዛ ነው ያደረግነው እና ከፍተኛ የስራ ማቃለል አድርጎልናል። በአንድ ድንጋይ ሁለት ወፍ እንዲሉ በእርግጥም ይህ አንደርፓስ ወይም የውስጥ ለውስጥ መተላለፊያ አንድም ለተሽከርካሪዎች ፍሰት፣ ሁለትም ለእግረኛው ደህንነት፣ ሶስትም ከአደጋ ለጸዳ ዘመናዊ መንገድነቱ ተመራጭ ነው።
በተለይ ለመንገድ ህጎች አልሸነፍ ለሚለው ሞገደኛ ችኩል ግዴለሽ እግረኛ ይህ የውስጥ ለውስጥ መንገድ አደብና ቀልብ የሚያስገዛ በመሆኑ በሌሎቹም ከፍተኛ የትራፊክ እንቅስቃሴ በሚበዛባቸው ቦታዎች ይበል የሚያስብል ነው።